አሜን 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 ልበል እስቲ አሜን 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 አምላክ ፍቅሬን አንቺን ቢሰጠኛል አሜን ሰላምን ጽናትን ፍቅርን ባንቺ አየው ሕይወትን እኔ በጣም ነው የምወድሽ። እሺ አሁን ምንም እኮ አያስለቅስም። የኔ ቆንጆ ኧረ ደስ ብሎኝ ነው እኮ። ደስ ይበልሽ ግን እንዲህ ባበንባ አትሁኝ። አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ ሳሚው ስሚኛለሽ አሰሚኝም ይኸው ያረኩሽ መጽናኛ ያልኩሽ ብዬ ክለክሽ ብዬ የልቤን ልንገርሽ አንቺ የሕይወት ምስክር አንቺ የሔዋን ጉልበታም አንቺ 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 የእናቴ እህት ምትክ አንቺ የደግነት ሀብታም ነሽ ምግባረ መልካም። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላ እኔ ያለው ፈጣሪ ይመስገን። ዛሬም ወይኔ ጉዴ ፈላ ቤኪ አበባችን አለ አለች እዚህ አበባ በአበባ ሆኖ ቦታው ፋሚሊዎች፣ የኔ ጥፋት አይደለም። አበባ በአበባ ሆኖ ቦታው ጠፋችብኝ። ለቆንጅዬዋ ልጅ ለሚገባት ልጅ አበባ አዘጋጅተናል ዛሬ። በጣም ደስ በሚል ቪዲዮ፣ በጣም በሚገርም ቪዲዮ መብራት እያሰቃየን ምን እያለን እንዴት ተጠበን ወደ እናንተ እንደመጣን እኔና ቤኪ በጣም ዛሬ ስራ በዝቶብን ነበር። ቤካም አመሰግናለሁ። ቴንኪው አብረኸኝ ስላለ። ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁት። ሃይሚ እቺ ቤት ታስታውሷታላችሁ አይደል? የኔን ህይወት የቀየረች ቤት ናት። ላይክ እኔና ሃይሚ በተበጣበጥንበት ልክ ባልነበርንበት ሰዓት ላይ ምንም ሰላም ባንሆን ምንም ያጣሉንን ነገሮች ላይክ ቢበዙብን በዙሪያችን ሰላምን ስናጣ አንድ የሚያደርጉን ነገሮች ሲጠፉብን ግራ በተጋባን ሰዓት በተወዘጋገብን ሰዓት የኔና ሃይሚ አንድነት የኔና ሃይሚን ፍቅርን የኔና ሃይሚን አለመለያየትን እየመለሰች ቤት ናት። እዚህ ቤት ላይ ሆኜ ቃል የገባሁላችሁ ነገር ነበረች። ምንድን ነበረ? ማንም ይሁን ማን ጓደኞቼ ከፈለጉ ይቀየሙኝ፣ ችግር የለም ይዤላችሁ እሄዳለሁ ያለውን ነገር ግን ከተቀየሙኝም ይቀየሙኝ፣ ግን እቺ ቤት የኔ ባለውለታ ቤት ናት እና እዚህ ቤት ውስጥ ሃይሚ 300,000 ስትገባ እኔና እሷ ብቻ ሆነን የምናከብረው ይሆናል ብዬ ቃል ገብቼ ነበር እና 300,000 ኬክ አዘጋጅተናል። ስጦታዬም እዛ ጋ ነው። ስጦታ አዘጋጅተናል። ደስ የሚል ጊዜ ሃይሚ ትደሰታለች ብዬ ተስፋ አደርጋለሁኝም ደስ ይላታልም። 300,000 ቀላል አይደለም። እኔም 350 ምናምን ሺህ ገብቻለሁ። ኦልሞስት እሷም 304,000 5,000 ምናምን ገብታለች እና ቀላል አይደለም። ያ ማለት የኔ ስኬት የሷ ትልቅ እጅ አለበት፣ የሷም ስኬት የኔ ትልቅ እጅ አለበት። ሳንከፋፈል ሳንለያይ በመተጋገዝ እዚህ ደርሰናል እና እግዚአብሔር ይመስገን። ሲቀጥል ደግሞ እዚህ ጋር ያሉት ፎቶዎች በሙሉ ለእኔ ትርጉም ያላቸው ፎቶዎች ናቸው። በቅድሚያ ብዙ ጊዜ እናገረዋለሁ የኔና ሃይሚ ላይክ አብረን በቃ ወደ ቪዲዮ መምጣት ከኔና እሷ ከጀመርን በኋላ ሁለተኛ ቪዲዮአችን ነው። ይሄ ቪዲዮ 1 ሚሊዮን ታይቷል አይደል ካሜራ? ይሄ ቪዲዮ 1 ሚሊዮን ታይቷል እና በጣም የምወደው ቀን ነው። እዚች ጋም አለ እዚህ ጋም አሉ ላይክ ከዛ እዚህ ጋም እንደምታዩት ነው። በቃ እኔና እሷ ገና በነበርን ሰዓት አብረን ተያይዘን ተፍ እያልን በነበሩ ሰዓት ላይ የነበሩ ነበሩ። በዚህ ሰዓት ላይ እውነቱ ስነግራችሁ ምንም አልናገርም። በጣም ማርያምን ላይክ የኛን ትዕግስት የተፈታተኑ ጊዜያቶች ነበሩ። በጣም ብዙ እኔ እንጃ አሁን የደረስንበትን ደረስን እንጂ ብዙ ዋጋ ያስከፈሉን ነገሮች ነበሩ። እዚህ ጋር እንደምታዩት ደግሞ ይሄ ፎቶ ላይክ አሁን ከእንትን ካለም በኋላ እንደዚህ ካደግም በኋላ ከ2 ዓመት በኋላ ኦልሞስት ይሄም 1 ዓመት ሊሆኑ ነው መሰለኝ ይሄ ፎቶ አይደል? ቢሆንም ግን ከዛ በኋላ ይመጣ ላይክ አሁን ባለንበት ፎቶ የለንም እና እቺ ፎቶ
እኔና እሷ ከዛች ከትንሿ ጊዜ ጀምሮ ከዚች ከትንሽዬዋ ጊዜ ጀምሮ ከነዚህ ከትንሽ ልጆች ጊዜ ጀምሮ ይዋቸው አሁን ያለንበት የደረስንበት ጊዜ ነውና እቺ ላይክ እኔንም ማየት ትችላላችሁ። ግን እግዚአብሔርን በጣም ታሪካዊ ቀናቶቼ ስለሆኑ ነው። ምክንያቱም የመጀመሪያ ጊዜ ነው። አሁን ደግሞ እግዚአብሔር ብሎ ተጋግዘን ተደጋግፈን በብዙ ችግሮች አልፈን እዚህ ደርሰናል። ይህንን የምለው የሃይሚ ስኬት የኔ ስኬት ስለሆነ ነው። መቤቴ የሃይሚ ትልቅ ደረጃ መድረስ የኔም ትልቅ ደረጃ መድረስ ስለሆነ ነው። የእሷ ደስታ የኔም ደስታ ስለሆነ ነው። እሷ ሁል ጊዜ ኮራ ብላ በኮንፊደንስ በቃ ትልቅ ቦታ ላይ ባያት የኔም ስኬት ስለሆነ ነው። የእሷን ስኬት የምፈልግ የእሷን ደስታ የምፈልግ ልጅ ስለሆንኩኝ ነው። በጣምም ስለሚገባት ነው። በጣም ብዙ ችግሮችን ያለፈች ልጅ ነች። በጣም ማይታለፉ የሚመስሉ ጊዜዎችን ያለፈች ልጅ ነች። እኔ እንጃ ጀግና ሴት ናት እና 300,000 ሰብስክራይብ ገብታለች እቺ ልጅ እና ቅመሜ 300,000 ሰብስክራይብ ገብታለች። እኔ ከልብ የመናገር የምፈልገው ሃይሚ እንደ ቀልድ የመጣ አይደለም። በጣም ለፍተንበታል። ፈጣሪ የሰው ፍቅር ሰጥቶን ከኛ ጋር በጣም ብዙ የጨረቃ ፋሚሊ የሚባሉ ፋሚሊዎችን ፈጣሪ ሰጥቶናል። ከዜሮ ተነስተን እዚህ አብረን ደርሰናል። እግዚአብሔር ይመስገን። እኔም በዙሪያ በጣም ብዙ ያገዙኝ ሰዎች አሉ። እነዛንም እንቁ ጓደኞቼን ሁላችሁም ስም መጥራት ስለማልፈልግ ነው። ላይክ በጣም ብዙ ስለሆናችሁ እና በሀሳብም በስራም በብዙ ነገር ከጎኔ የነበራችሁ በጣም ብዙ ሰዎች አላችሁ እና አመሰግናለሁኝ። ቅመሜንም እዚህ እንድትደርስ ያገዛችኋት በጣም ብዙ የኛ ጓደኞች አላችሁ እና እግዚአብሔር ያክብርልን። አመሰግናለሁ ለማለት ነው። ያው ሃይሚ ደስ ይላታል ብዬ ተስፋ አደርጋለሁኝ። በጣም ትንሽ ነው። ከዚህ በላይ መቀወጥ የሚችል ነገር ነበረ። ግን ደግሞ እኔ ቃሌ ስለሆነ ነው ይህ ቤት ላይ እኔና ሃይሚ አንድ ላይ ሆነን ዘና ደስ የሚል ጊዜ እናሳልፋለን ብዬ ያሰብኩበት ቀን ነው እና ቃሌም ስለሆነ ነው። እሺ ከዚህም በላይ ማድረግ እንችል ነበር፣ ግን ጋጋቱ አስፈላጊ አይደለም። ዋናው እኔና እሷ አንድ መሆናችን ነው። እናንጋጋ ካልን እንደፈለግን ማድረግ እንደምንችል ታውቃላችሁ፣ እንደፈለግን መቀወጥ እንደምንችል ታውቃላችሁ። ግን ዋናው ፍቅር ነው። እቺ ቤት የኔን ሰላም የመለሰች ቤት ናት እና ለዛም ነው ይህንን የመረጥኩት እና የኔና የእሷንም 300,000 የእሷ 300,000 የኔ 350,000 ተለያይቶ እንዲከበር አልፈለግኩኝም ነበረ። ላይክ ሁለታችንም አንድ ላይ ነው የለፋ ነው፣ አንድ ላይ ነው የታገል ነው። ምንም ብዙ አለ አይደለ ታውቁታላችሁ ያሳለፍናቸውን ነገሮች እና እነዛ ነገሮች እንኳን ቢኖሩ እኔና እሷ ተያይዘን እኔ እንጃ ላይክ ለእኔ እንደምታስብልኝ ማንም ሊያስብልኝ አይችልም። እሷ ለእኔ እኔ ለእሷ ነኝ ያለሁት እና ሁሉም ነገር አንድ ላይ እንዲሆን ነበር የፈለግኩት እና ሃይሚ ግን አይሆንም ከእናት ጋር ከቤተሰብ ጋር ከሁሉም ሰው ጋር ሆነ እንድታሳልፍ ፈልጋለሁ አይነት ነገር አድርጋ ቀውጣው አይተናል። ዛሬ ደግሞ እኔም የእሷን እንግዲህ መቀወጥ ሳይሆን እሷንም ለማመስገን ምክንያቱም በዚህ ሁሉ ችግሮች ጊዜ ያኔ ምንም ባልነበረኝ ሰዓት ራሱ ከዜሮ አብራኝ ያለች ልጅ ናት እና የኔና ሃይሚ ግንኙነት ደስ የሚለኝ ለምን መሰላችሁ? ከታች ጀምሮ አብራኝ የነበረች ልጅ ናት። ላይክ እኔና እሷ ምንም ሳይኖረን እንተዋወቃለን። አሁን ደግሞ እግዚአብሔር ይመስገን ከኛም አልፎ ለሌላውም ለመትረፍ እየሞከረን ያለበት ሰዓት ነው እና በዚህ ሰዓት ደግሞ አጠገብ ያለችውም እሷ ናት እና እንዴት ነው እውነቱ ስነግራችሁ ስኬት ላይ ሆናችሁ ከሚመጣ ሰው በላይ ከስር ከታች ሆናችሁ ምንም ሳይኖራችሁ ተዋውቃችሁ አንድ ላይ ያደጋችሁት ሰው የተለያየ ፊሊንግ አለው፣ በጣም የተለያየ ማርያምን። ምክንያቱም ምንንም አይደለም አይታ እኔን የቀረበችኝ እኔነቴን ብላ ነበር የቀረበችኝ። አሁን ግን እግዚአብሔር ይመስገን ሁለታችንም አንድ አይነት መንገድ ላይ ነን፣ እኩል እየተራመድን ነው። ደስ ይላል በጣም እና ሁልጊዜ ቅመሜ የአንቺ ስኬት እፈልጋለሁ፣ የአንቺን ከፍታ እፈልጋለሁ። እስካሁን ድረስ ላይክ እንዴት ተቻችለን እንኳን እዚህ መድረሳችን በጣም ትልቅ እንትን ነው እና በቻልነው አቅምም እኛንም የሚመለከቱ ሰዎችን ትናንሽ ልጆችም ይኖራሉ በሚል በቻልነው አቅም በኛ ጭንቅላት በኛ አቅም እንኳን ወደ እናንተ ከሞላ ጎደል ከዚህ በላይ ብዙ መስራት እንደምንችል አውቃለሁ። ከዚህ በላይ ብዙ ማስተማር እንደምንችል አውቃለሁ እና ከሞላ ጎደል ደግሞ ወደ ቤተሰቦቻችን መተን
ብዙ ጥሩ ጥሩ ነገሮችን አንቺም እኔም ፕራንክ በማድረግ እኔም አንቺ ፕራንክ በማድረግ ማይሆን ሪስክ እየተወሳሰድን የእኛን ላይፍ ሪስክ እያደረግን ከአንድ ሳምንት ከአንድ ወር በላይ ፕራንክ እየተደራረግን እስከዛ ድረስ አስችሎን ብቻ ብዙ ሰው ለማስተማር ሞክረናል። ታውቁታላችሁ ከዚህ በፊት ብዙ ነገር ተፈጥሯል። ላይክ ፕራንክ እየተደራረግን ምንም እስከ መለያየት የሚያደርሱ ነገሮችን ጨክነን እያደረግን ግን እኛን የሚመለከቱ ሰዎችን ለማስተማር ሞክረናል። እግዚአብሔር ይመስገን። በመሀል ብዙ ግጭቶች ቢኖሩም በመሀል ብዙ ማይሆኑ ነገሮች ከኔና ከአንቺ የማይጠበቁ ብዙ ነገሮች ቢፈጠሩም ግን ዛሬ እዚህ ደርሰናል እና የአንቺ ስኬት የኔ ስኬት ነው። የአንቺ ከፍታ የኔ ከፍታ ነው። በጣም ወድሻለሁ፣ በጣም አከብርሻለሁ። ወደፊትም እግዚአብሔር ብሎ እኔና አንቺ ትልቅ ነገር ፈጣሪ ካለው በቃ ፈጣሪ ይሁን ካለ ብዙ ነገር ይሳካል ብዬ አስባለሁ። ወደፊት ተያይዘን ወደፊት እንሄዳለን። እኔ ከአንቺ አንቺ ከኔ እኔ ትብስ አንተ ትብስ ተባብለን እዚህ ደርሰናል እና ብቻ ወድሻለሁ፣ በጣም ወድሻለሁ። ዋናው ነገር ከታች እስከ ላይክ የፈለገ 2 ዓመት ከምናምን ብንቆይ እንኳን ከታች እኔ አውቀዋለሁ እሷን ያገኘሁበት ታይም ላይ ምን አይነት ሰው እንደነበርኩኝ እኔ ራሴ አውቀዋለሁ። ያ በኮንፊደንስ ነው በልበ ሙሉነት ነው እንደዚህ የምናገረው ማርያምን እና ቴንኪው ብቻ ቴንኪው። ከጎኔ ነበርሽ። እኔም በቻልኩት አቅም ከአንቺ ጎን ለመሆን ሞክሬያለሁኝ። አንቺን ለማገዝ ሞክሬያለሁኝ። ወደፊትም አብረን እንሄዳለን ማለት ነው። ስለዚህ ላይቶቹን አስተካክለናል። ሀይሚ ትመጣለች፣ ኬክ እንቆርሳለን። ስጦታዋ እዛ ጋ ነው። ጠብቁኝ ትንሽ ስጦታዋን እናምጣው። ፍራት ማን ነው ቢሉኝ ብሏል። ስጦታም አላት እንሰጣታለን። አበባም አላት እንሰጣታለን። ያው እኔ ደግሞ ትንሽ ስፖርተኛ ስለሆንኩኝ ወይኑ ቦታውን ለማሳመር ነው እንጂ ለመጠጣት የመጣ አይደለም። የመጠጣት አሁን ላይ ፍላጎት የለኝም እግዚአብሔር ይመስገን ትላለህ እና ሎኬሽን ልኬላታለሁ፣ ትመጣለች ቅመሜ። እናንተም እግዚአብሔርን ነው የምላችሁ መልካም ምኞታችሁን እንትን እንድትሉ እፈልጋለሁ፣ ላይክ እንድታስቀምጡላት እፈልጋለሁ። ሀይሚ ወደፊት እንድትሄድ በቃ አለ አይደለ በቃ ተያይዘን ሁሉን ነገር በአንድ ላይ አንድነት ፈጥረን ወደፊት እንድንሄድ እፈልጋለሁኝ እና ቅመሜ በጣም ወድሻለሁኝ። እናንተ መልካም ምኞቷን እንኳን ደስ አለሽ የልፋትሽ ውጤት ነው። እናንተም እንኳን ደስ አለሽ የልፋትሽ ውጤት ነው እያላችሁ ቅመሜ እንድታበረታቱልኝ ነው። ሰብስክራይብ ያላደረጋችሁ ካላችሁም ቅመሜ ሰብስክራይብ ያደረጋችሁ አበረታቱልኝ። ተያይዘን ወደፊት እንሄዳለን። ሲቀጥል ደግሞ እሁድ የሚመጣው እሁድ ማለት ነው የዛሬ ሳምንት ኦልሬዲ ሰኞ ያለፈው አሁን የሚመጣው እሁድ ከ4 ሰዓት ጀምሮ ቅመሜም የላይቭ ጌም አላትና ጌሙንም በድል እንደምንወጣ ተስፋ አደርጋለሁ። የፍቅር የአንድነት ጌም ነው። መጣላት ምናምን የለም። አንድ የሚያደርገ ጌም ነው እና ለመጀመሪያ ጊዜ ነው ቅመሜ ስትጫወት የቀጠሮ ጌም። መልካም እድል ከሆኑ ማለት እፈልጋለሁ። እኔም ከአንቺ ጎን ነኝ። በጣም ወድሻለሁ። ሀይሚ እስክትመጣ አብራችሁን ቆዩ። ቴንኪው። እስከዛው ግን ሰብስክራይብ እያደረጋችሁልኝ መልካም ምኞታችሁን እየተመኛችሁልኝ እንትን በሉ እና ሀይሚ 300 ሺህ እስክትገባ ድረስ ላይ ከኛ ጋር አብራችሁ የነበራችሁን ፋሚሊ እኛ ያለን ከታች ጀምሮ ከእናንተ ጎን ነበርን። ይህንን ቀን ለማየት ጓጉተን ነበረ እና እንኳን ደስ አላችሁ እያላችሁ እንድታበረታት ይፈልጋሉ። እወዳችኋለሁ። እስከዛሬ ድረስ አብራችሁን የነበራችሁ ሰዎችም በጣም ከልብ አመሰግናለሁ። ሳንሰለቻችሁ በጽናት እየወደዳችሁን እንደ ታናሽ ወንድምም እህትም እያያችሁን ከኛ ጋር የነበራችሁ ሰዎች ናችሁ እና ቴንኪው በጣም እግዚአብሔር ያክብርልኝ። ሲቀጥል ደግሞ አሁንም ያላችሁ አዲስም ወርም 1 ዓመትም ከዛም በኋላም የመጣችሁ ሰዎች ካላችሁ አመሰግናለሁኝ። ከኛ ጎን ስለሆናችሁ በጣም ወዳችኋለሁ። ወደፊት ብዙ ስራ አንድ ላይ እንሰራለን። የጨረቃ ፋሚሊ አንድነታችሁን ብቻ ነው የሚፈልገው ከእናንተ። አንድ ሁኑልኝ፣ ፍቅር ሁኑልኝ። አይ ላቭ ዩ። ውሰዱት ልቤን፣ የእጅ ልቤን ነው ይሄ ልቤ ይቀመጥ። ማጋ እንዳለ ኮሜንት ላይ ትላለ። ለማንኛውም ቅመሜን ጠብቃት። ማርያም በጣም ነው ደስ ያለኝ እና ቃሌንም መጠበቄ በጣም ደስ ብሎኛል። ላይ ከዚህ ቤት በኮንፊደንስ ብዬ ነበረ ሳይደክመኝ ሳልሰለች እንግዲህ ለዚህ በቅተናል። ቅመሜ እስክትመጣ አብራችሁን ቆዩ። አይላሉ። አሜን 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 ልበል እስቲ አሜን አሜን
አሜን አሜን አምላክ ፍቅሬን አንቺን ቢሰጠኛል አሜን 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 ሲል በላሜን አሜን 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 ሰላምን ጽናትን ፍቅርን ባንቺ አየው ሕይወትን ክፉ አይንካሽ በምድር ክፉ አይንካሽ በዓለም ኖሬለኝ ዘላለም ዘላለም አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ የልቤን ልንገርሽ አንቺ የሕይወት ምስክር አንቺ የሕይዋን ጉልበታም አንቺ 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 የእናቴ እህት ምትክ አንቺ እኔ ብሩኬ መጣች መሰለኝ ፋሚሊ ቆይ መጣው ቤተሰብ አራቃስ ፈይ ሴትዮ ወይ ሃይሚ ማርያምን ነው የምልሽ አክስ አምሮብኛል ያበደና እሷን ዝም በሏት እኔ አምሮብኛል ፋሚሊ አምሮብኛል ካሜራ ላምጣት ልበልስቲ አሜን 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 ሰላምን ጽናትን ፍቅርን ባንቺ አየው ሕይወትን ክፉ አይንካሽ በምድር ክፉ አይንካሽ በዓለም ኖሪልኝ ዘላለም ዘላለም አንቺ ያስተዳደግ ውጤት አንቺ የትዳር ጌጥ ዋልታ አንቺ የትዕግስት ባለቤት አንቺ የጨዋነት ጌታ የጸጋ ገበታ ብዬ የልቤን ልንገርሽ አንቺ የዳኝነት ሚዛን ዳከፍቺ ከፈች አልከፈትኩም እንከጂ በእጅሽ ምን ቆንጆ ምንድነው ይሄ ምን መሰለሽ እኔ ናት እኔ በጣም ነው የምወድሽ እሺ እሺ አበባ እሺ እኔ እወዳለሁ አዎ እኔ በጣም ነው የማከብርሽ ኧረ በእግዚአብሔር ጨነቀኝ ስኬት የኔም ስኬት ነውና ሁሉ ጊዜ በርትተሽ ጀግነሽ ጥሩ ቦታ እንድትደርሺ ይፈልጋለሁ እሺ እሺ ምንም ወደኋላ የሚጎተት ነገር ቢኖር እንኳን አንደኛ ሆነሽ ወደፊት መሄድ ትችያለሽ እሺ እሺ ብዙ ነገር አልፈሻል ብዙ ችግር አልፈሻል እዚህ ደርሰሻል አዎ 300,000 ማለት በጣም ትልቅ ነገር ነው አመለጠኝ እመቤቴን አመለጠኝ በቃ ሲያምር ወይኔ ብሩኬ ለምን እዚህ እንዳከበርኩት እንግዲህ ታውቂያለሽ ታስታውሻለሽ ወይስ ልንገርሽ ለምን አከበርኩት መሰለሽ እዚህ ቤት ላይ ቃል ገብቼልሽ ነበር ቀመሚ 300,000 የምትገባ ከሆነ እዚህ ቤት ላይ ፏድም ቃርቄ ያከብርላታለሁ ብዬ ነበርና እንኳን ነሳሽ የሚቆንጆ ወይኔ በጣም ነው የማመሰግነው ዲአኒ ምንም እኮ አያስለቅስም የኔ ቆንጆ ኧረ ደስ ብሎኝ ነው እኮ ደስ ይበልሽ ግን እንዲህ ባብንባ አትሁኝ ሃይማኖት እኮ የደስታ ቀን ነው አይደለ አንዴ አጨብጭቡ ለኮሜንት ላይ አታልቅሽ በቃ አይ ደስ ብሎኝ ነው በጣም የምር እኔ ቆንጆ አይሽ በርታ እስቲ ቆርጠን በይ ላጉርስሽ እዛ ከእንት ካመጣሁት ነገር ነኝ አንዴ ዙሪ በቃ ችግር የለውም አቤት ዋጪ ሁሉንም ጎበዝሽ እዚህ ዙሪ
አሁን ኦሬቸው 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 እኔ ላንቺ ላይ ደስተኛ ነኝ። ሃይሚ ትልቅ ነገር ማድረግ እንችል ነበረ፣ በጣም ትልቅ ማለት ነው። ግን ደግሞ ቃሌ ስለሆነ what is this ይወራል እኮ ኧረ ዋጩ በማርያም ኧረ ሄደች። እሺ ለማንኛውም አንቺ ያኝከሽ ከጨረሽ ወደ ራሴ እንትን በቅድሚያ እዚህ ጋር የምታያቸው ፎቶዎች በሙሉ ለእኔ ትርጉም ያላቸው ፎቶዎች ናቸው። ከታች እስከ ትልቅ ከትንሽ እስከ ትልቅ የመጣንበት ፎቶዎች ናቸው እና እኔ ምንም ሳይኖረኝ ከዜሮ ስነሳ አጠገቤ ነበር። አንዴ ለወራ እግዚአብሔር ስራተሽ እና ምን ያስክልክል እያለሽ ነው እንደ ምግቡ እንዲህ እኔ አሁን መብላት አልፈልግም፣ ግን ላሳያችሁ። አሁን ስታዝገኝ እንዴ አንተ እኮ እኔ አፌ ትንሽ ነው አልቻለው። ሻውራ እስኪ ይሄ ከባድ ነው፣ ይሄ ከባድ ነው አይደለም ማለት እኔ ማኘክ ራሱ እንትና አልሰጠኝም ነበር፣ አልተመቸኝም። እንግዲህ በጣም ትርክሽን ነው ደስ የሚል ነገር ነው። እሺ የኔ ሮቶድ አረ እናንተ ተባተተብኝ አይደለ አበላሌ። አይ ግን ወደ ቁም ነገሩ ማለት እግዚአብሔር ከትንሽ እስከ ትልቅ ምንም ሳይኖረኝ ከዜሮ ስነሳ ከጎኔ ነበር እና እንዳንቺ አይነት ሴት አገኛለሁ ብዬ ያላሰብኩ እንደበትና እግዚአብሔር ከዚህ በላይ ትልልቅ ስኬቶችሽን ያሳየኝ። ብዙ ችግሮችን አልፈናል። በውስጥም እና ወደ እናንተም የመጣ ነው እግዚአብሔር በሚያውቀው እናውቀዋለን አይደል? ብዙ ነገሮችን አልፈናል ከታች ጀምሮ ሀብለን ስንጀምር ጀምሮ ነው። አሁን ደግሞ ደስ ይላል። ላይክ እኔ ከሃይሚ በፊት የዩቲዩብ ቻናል ነበረኝ አይደለ? ከአንቺ በፊት የዩቲዩብ ቻናል ነበረኝ እና ብቻ እኔ እንጃ ከኔ ጋር በጣም ብዙ ረጅም ርቀት መተናል። እኔ ለአንቺ አንቺ ለእኔ እየተባባለ ወደፊት ብዙ ነገር አብረን እንሰራለን። አብረን ወደፊት ብዙ ነገር ይኖረናል ብዬ አስባለሁ እንደ እግዚአብሔር ፍቃድና እንኳን ደስ አለሽ። በጣም በጣም ወድሻለሁ። ለአንቺ በጣም ትንሹ ነው፣ ቃሌ ስለሆነ ነው። ሰላሜን፣ ፍቅሬን፣ ሁሉ ነገሬን የመለሰልኝ ይሄ ቤት ስለሆነ ነውና እዚህ ቤት ላይ የሚያደረኩት እኔና አንቺ ብቻችን እንድንሆን ነው። ጓደኞቻችንም ከፈለጉ እግሪ ብሉ ወስኛለሁ። ዛሬ አሁን ሲሄድ ዱላ ነው የሚጠብቀኝ። አንተ ታግዘኛለህ። እኔ ምን እንደምን አላውቅም እና እንኳን ደስ አለሽ። እሺ ሰላም። ይሄ የኔ ብቻ ስኬት አይደለም፣ የሁለታችንም ስኬት ነው፣ የሁለታችንም ልፋት ነው። እኔ ብቻ አልነበርኩም ከዜሮ ስትነሳ አብሬክ የነበርኩት። እኔም ከዜሮ ስትነሳ አንተ ከጎኔ ነበርክ እና አብረን ነው እዚህ የደረስነው። ትዝታ ነው እየቀሰቀስክብኝ። እኔ ማርያም ባይኔ መጣው ትዝ አሁን ሜቢ ትዝ ይለኛል። ለመጀመሪያ ጊዜ አስፈቅጄ ጉዞ የሄድኩበት ዝዋይ ነው እና እኔ አላወራውም ነበር። አይ ቲንክ ከዛኔ ቃል ገብተህ ደርሶ መልስ እንመጣለን ብለህ መሽቶም ቢሆን ደርሶ መልስ መጣን በቃላችን መሰረት። ቃል ነበረን፣ ቃል አክባሪ እና ያኛው ደግሞ አይ ቲንክ ሁለተኛ ቪዲዮ 1 ሚሊዮን የታየው ቪዲዮአችን ሐዋሳ ደብረ ዘይት ሐዋሳ ይመሳሰልብኝ ሁለቱ። ይሄ ከአዲስ አበባ መጥቼ ተለያይተን ነው ከአዲስ አበባ መጥቼ አዲስ አበባ እየኖርኩኝ ወደ ቡታጅራ ከአዲስ አበባ መጥቼ ቡታጅራ እያለን እኔ ፕራንክ አድርጌ ነበር። የይቅርታ ቪዲዮ እኔ አዲስ አበባ ሄጄ እኮ ተጠፋፍተን ነበር። ለመኖር አይደል? አልተጠፋፋን። ተጠፋ እንዴ? ምንድን ነው ይሄ ቪዲዮ ይሄ ፎቶ ፕራንክ አድርጌ ይቅርታ ብዬሽ ነው አንተ ልጅ። ይቅርታው እኮ እኔ ደግሞ ከዚህ 1 ቀን በፊት ወይ 2 ቀን በፊት ቡታጅራ ነበር አልነበርኩም አዲስ አበባ ነበር። ኧረ በኢየሱስ ስም ኧረ እናንተ ዝም ብላችሁ አትቀደዱ። እኔ የማውቀው እናንተ እኔ አይደል እንዴ ይልኩት ወይስ ናፍቆቱ የዛኔ አውሮሽ አይደለም። አዲስ አበባ የሄድክበት ሌላ ቪዲዮ ነው።
ትዝ ካለክ እንደውም ከኋላ መጥቼ አይቼህ ምናምን አንተ እየጠበከኝ ከዛ ፈልጌ አይቼ በቃ ነው ያገባኝ። በቃ እኔ ምን አገባኝ? እግዚአብሔርን ይሄው ኦዲየንስ ይመሰክራል። አዲስ አበባ የሄድኩት የዛን ሰዓት ነበር። የዚህ ሰዓት ፕራንክ አድርጌ በነገለታው ይቅርታ ጠይቄህ ነው አፍሮታል። ምንም ማድረግ አይቻልም። እኔ ነኝ የማስታውሰው። በቃ አዎ አትሰሚኝም? እኔ አትሰሚኝም ነው ትላለህ። እሺ ይሁንልኝ፣ እኔ ገብቼ እፈልገዋለሁ። እና ደግሞ የኔ ቆንጆ ይሄ ደግሞ ጊፍትሽ ነው። ኧረ ወይኔ ምንድን ነው ይሄ? ማይክል ኮርስ ይባላል። ምንድን ነው ደግሞ ይሄ? ሰርች አድርጉት እስኪ ማይክል ኮርስ ብላችሁ። ምን ብዙ ብራንድ አላችሁ አይደል? አስቀምጪ፣ መብትሽ ነው። ስልኬንም ላስቀምጣ። ማይክል ኮርስ ሰዓት አስረሻ አላሰርኩም ያለ ወትሮ። ዛሬ ደግሞ ምንድን ነው? ይህንን አይቶልሽ ነው። አምላኬ ሆይ እስኪ ምንድን ነው ሰዓቱ? ማይክል ኮርስ ይባላል። እሱ አይደለም ከኔ ቆንጆ። አሁን መብራት የለም ባይዘው እንዴት ባስማት እንዳለን እኔና ቤካ ነው የምናውቀው። ያምራል። አጇለ ይሄ ደግሞ እንትና ሚፍታ የራሱ እንትን እንዳይመስለው፣ ይሄን ደግሞ ኪችን እንዳይመስለው ሚፍታ ገብተሽ ቤት ብቻሽን እንድትሆኚ ፈልገሽ ምንድነው እግዚአብሔር እሱን ስጦታ አይደል ያሸኩት እኮ አውቄ ነው። ወይኔ ይሄንን ከፋሚሊም ተደብቀሽ እሺ፣ ፋሚሊ እንዳታይሽ። አንዳንድ የግል ነገሮች አይታየንም። ምን ሆኖ ነው ምናምን እንዳትዪ። አንዳንድ የግል ነገሮች አይታዩም። ለዛ ይሆናል። ምን ይሆን አምላኬ ሆይ። ለማንኛውም ቅመም ለአንቺ ደስ ብሎኛል በጣም። ፓንትና ጡት አንቺ የሚያህል ምንድን ነው ያላችሁ እናንተ? በዚህ በአራት ማዕዘን ነው እንደሚገዙት? ያው እኔ የተናገርኩት የብዙዎችን ግምት ነው። ካሜራ ላይ አትክፈችው ያላት ወይ ጡት መያዣ ፓንት ቢሆን ነው ይላሉ። እኛ እዛ ስጦታ ላይ አልደረስንም፣ ገና ነን። እንደውም ጠብቁኝ። ምን ልታደርግ ነው ደግሞ? ለማንኛውም እግዚአብሔርን ስሙኝ የኔ ቆንጆ፣ ብቻ ደስ ብሎኛል። አንቺ ሳሚው በርታ በል ከታቻል ሲሻሽ አንቺ የህመሜ ሐኪም፣ አንቺ በጭንቅ የፈተንኩሽ፣ አንቺ ክፉ ቀን መወጫ፣ አንቺ ጉልበቴ ያረኩሽ፣ መጽናኛ ያልኩሽ ብዬ ግለግሽ አትሳሚኝ ገበልሽ ዘላለምሽን። ከዚህ በኋላ ቻፕስቲኬን ጠረገው እኮ ዙሪያ ናሽ ልሳምክ እኔ አልፈልግም። ጨረስኩ። ሳምኩ የምር ቻፕስቲክ አለበክ። አረስታ ዞሪን ግን ቀላሽ አንገቴ። በጣም አመሰግናለሁ የኔ ቆንጆና። እሺ አሁን ኬኩን እንቁረጽ። እሺ ኬኩን ተቆርሷል። ቀጣይ ደግሞ አሁን ወደ 400ሺህ ቡርድስ እስከዛው እኛን ሰላም አድርጎ ፍቅር አድርጎ ያቆየን ቅመሜ ይሄ ሁሉ ቤተሰብ ከኛ ጋር ነበርና እኔም እያመሰገንኩኝ ነበር። እዚህ ድረስ እንግዲህ የመርሳችን ዋነኛ ምክንያቶች እነሱም ናቸው። የነሱም አንድነት፣ የነሱም ልፋት፣ የነሱም ፍቅር ስላለበት እኛ እዚህ ደርሰናልና በጣም እናመሰግናለን። ሃይሚ 300 ሺዋን ቦርድ ሰዋለች አይደል? ሳይሽ ያጋሳኛል። የኔ ፍቅር ነው ማለት ነው። በእኔ ፍቅር ነው የሚያጋሳክ። ምን ይደረግ
ቁመት ቢኖርሽ እኮ አልችልሽም ነበር። ለማንኛውም በጣም አመሰግናለሁ። እና እኔ አጭር ነኝ። ቆይ እናንተ ምን ለማለት ፈልጋችሁ ነው? እኔ ፍላጫ ማኩ ምንድነው የምፈልጊው? አንቺ ያስተዳደግ ውጤት፣ አንቺ የትዳር ጌጥ ዋልታ፣ አንቺ የትዕግስት ባለቤት፣ አንቺ የጨዋነት ጌታ፣ የጸጋ ገበታ እይሽ ምን አክል አጭር እንደሆንሽ ላሳይሽ ነው። ተሸከሚ። ኧረ እባክህ እስቲ አንቺ እንደዚህ ብለሽ ሸከሚ። ከመሬት ከተነሳው ነኝ። በጣም ደስ ይላል። ምኑ ልጅ አርግሻለሁ እንደ ሰማሽው ድምጽን? አይሻቺ አጭር ነሽ። እስቲ ሞክሪ። ያመች ሞክርሽ? አይ በቃ ከአቅሜ በላይ ነህ። ለማንኛውም ቅመሚ ላንቺ ደስ ብሎኛል። መቀመጥ ትችያለሽ። በጀርባ ደግሞ እኔ አልፈልግም ዛሬ። ኖ ቁጭ በይ አንቺ። እሺ ቁጭ በይ። በዝገር በጣም ነው የማመሰግነው። ወይኔ እርጅና መጣና ድቅና ለፊቴ። እባክህ ተመለስ ልጅነት በሞቴ። ነይ እስቲ እና አይሻ ይሄ ቤት ሰላም አለው። አንተ እምልሽ ለዚህ ነው። አሁን ተስማማሽ? ወደድሽው? ጥሩ ነገሮች ሲሆን እኮ ወደዋለሁ፣ ግን ስታገት ነው የማልወደው። ይቅርታ አድርጉልኝ። አግቢው። ወይን አንጠጣም? እሺ ዛሬ ለምን? ከፈለግሽ እንጠጣ። ኧረ አይደለም፣ የምረን ያውቄ ነው አልጠጣም። በቃሽ፣ መብትሽ። እኔ አልጠጣም ወይ መብትሽ። ምክንያቱም እዚህ አጥጥተህ አስክረም እንደምታደርገኝ አይታወቅም። አንቺ ምን የምታረገኝ ምናምን ደግሞ አሁን ስጠጥ ፋሚሊ በጣም እናመሰግናለን። ደስ የሚል ጊዜ የነበረን። እኔና እሷ እንቆያለን። እናንተ ቻው። ቴንኪው ማለት ፈልጋለሁ። ማንን ነው ቴንኪው? እድሉን አልሰጠኸኝም። እንደ ጋዜጠኛ መሆን አለብህ፣ እድል መስጠት ምናምን አለብህ። ግን አንተ አትችልም። እኔ ብቻ ነኝ የምችለው እድል መስጠት። ሰጠሁሽ እንዴ? ለማንኛውም በጣም አመሰግናለሁ እና ልሳምክ። አመሰግናለሁ በጣም ምክንያቱም አልጠበቅኩም፣ አላሰብኩትም ጭራሽ። እኔ ያንተን ማክበር ብቻ ነበር የታየኝ። የእኔ ግድ አይሰጠኝም ነበር ብዙ ጊዜ። ግን ያው እኔ ለአንተ እንደምጨነቀው ሁሉ አንተም ለእኔ እንደምትጨነቅ እያሳየኸኝ ነው እና በጣም አመሰግናለሁ። እወድሃለሁ፣ አከብርሃለሁ። ይህ የእኔ ብቻ ስኬት አይደለም፣ አንተ ነህ ከመጀመሪያው ጀምሮ፣ ከስር ከመሰረቱ ጀምሮ አብረኸኝ በጣም ብዙ ዋጋ ከፍለሃል። ብዙ እኔ እንደውም በጣም ብዙ ጊዜ እንትን በቃ ችግሮች ሲፈጠሩ ምናምን ዩቲዩብ አለመስራት የሆነ ነገር መሸሽ ምናምን ነበር የሚታየኝ እና አንተ ግን እንደዛ አይደለህም። በጣም ጠንካራ ሰው ነህ። እኔን ተቋቁመህ ራሱ እዚህ እንድደርስ አድርገኸኛል። አመሰግናለሁ። ከዚህ በፊት አልኩኝ። ከዚህ በኋላ ደግሞ 300 ሺህ 400 ሺህ ገብተን 500 ሺህ ገብተን ግማሽ ሚሊዮን ይዘን መተን ለማክበር ያብቃን። ቃል ገብቻለሁ በዚህ አመት ውስጥ 200 ሺህ ሰብስክራይብ እንደማገኝ፣ ከዛ 500 ሺህ እንደምገባ በዚህ አመት ይቻላል። እኔም አንተም ማለት ነው ይቻላል። ምን እግዚአብሔር የሚሳነው ነገር የለም ብዬ አስባለሁ። ዋናው ፍቅር ነው። የሰው ፍቅር ያሳጣል ነው የሚባለው አይደለ? እኛ ደግሞ የእናንተም ጸሎት አለን። ተመስገን። የሰው ፍቅርም ሰጥቶናል ፈጣሪ። ወደፊት ተይዘን እንቀጥላለን። እና እናንተንም እንወዳችኋለን፣ እናከብራችኋለን። እናንተም አብራችሁኝ ነበራችሁ። ከብሩኬ ቀጥሎ እናንተም አብራችሁን ናችሁ። ለሁለታችንም በጣም ብዙ ዋጋ ከፍላችኋል እና እንወዳችኋለን። ከዚህ በላይ አላወራባችሁ። ኬኩ ላይ ነው አይኔ ያለው። እኔን ክክክል በል ሙሉን አምጥቼ ነው ማበላሽ ላንቺ እንትን እኔ ማለት አንቺ አምሮሽ። አሜን 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 ልበል እስቲ አሜን አሜን አሜን። አምላክ ፍቅሬን አንቺን ይሰጠኛል አሜን 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 ሲል በል አሜን 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 አሜን። ሰላምን ጽናትን ፍቅርን ባንቺ ያየው ሕይወትን ክፉ አይንካሽ በምድር ክፉ አይንካሽ በዓለም ኖሬለኝ ዘላለም ዘላለም። አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ
አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ የልቤን ልንገርሽ አንቺ የሕይወት ምስክር አንቺ የሔዋን ጉልበታም አንቺ የእናቴ እህት ምትክ አንቺ የደግነት ሀብታም ነሽ ምግባረ መልካም በደስታሽ በሳቅሽ ረካለሁ ሲከፋሽ ስታዝኝ ማዝናለሁ ፍቅርን ሕይወትን አስተምረሽኛል አመሰግናለሁ ውለታሽ ከብዶኛል